100% ሆኖ ሴል ባላንስም ካለ መኪና ሊቆም ስለሚችል ማለት ነው። ይሄ ባትሪ በአጋጣሚ LFP ነው፣ ሊቲየም አይረን ፎስፌት ባትሪ ነው። ስለዚህ ባትሪ ማኔጅመንት ሲስተሙ ምን ይላል? በቅቶኛልና አቁም ይላል። አቁም ሲል ይሄኛው ባትሪ ገና ነው አይደል? ኢነርጂ የለውም። ይሄም የለውም፣ ይሄ ያለው ግን ይሄ ያለው ሁለቱ የሌለው ግን ምን ያደርጋል ማለት ነው? እንንዳው ደግሞ ስንነዳው የቱ ቀድሞ ያልቃል? ይሄ እዚህ አካባቢ ሲደርስ ይሄ እዚህ አካባቢ ጋር ነው፣ ይሄ እዚህ አካባቢ ጋር ነው። ኢነርጂ እነዛ ያላቸው እነዚህ ሳይኖራቸው ደግሞ ምን ያደርጋል? ጨርሻለሁ ብሎ ይቆማል። ስለዚህ ለባትሪው ላይፍ ሎንጂቪቲ ሲባል፣ ሁለተኛ ሴል ኢምባላንስ ካለ ደግሞ በቀደም ብያቸዋለሁ፣ ሴፍቲ ላይ ነግሬያቸዋለሁ አይደለ? ቶታል ኢምፔደንስ ኦፍ ዘ ባትሪ ላይ ያለ ሬዚስታንስ ለጨመረ ችግር አለ ብሎ ማሳያ ነው። እንደውም ከስቴት ኦፍ ሄልዝ ባሻገር እንደውም ትልቁ ሴል ኢምባላንስ ነው የባትሪውን ችግር ማግኘት። ስቴት ኦፍ ሄልዝ 100% ሆኖ ሴል ባላንስም ካለ መኪና ሊቆም ስለሚችል ማለት ነው። ስለዚህ ኢነርጂ ረጅም እንዲሆን፣ ሎንጂቪቲ እንዲኖረው፣ ባትሪ ረጅም እንዲሆን፣ መኪና ፐርፎርማንሱ እንዲጨምር፣ ለሴፍቲ እንዲኖርልህ ባትሪ ምን መደረግ አለበት? ይሄንን ባላንስ ማድረግ። ሁለት አይነት ባላንሲንግ አለ፣ አክቲቭ እና ፓሲቭ። አክቲቭ የሚባለው ይሄ ምሳሌ 3.4 ላይ የሆነች ካፓሲተር ላይ አንድ አምፕ እናረጋትና ወደ ጎደሉት አካባቢ ስንሰጠው ሪዝ አክቲቭ ባላንሲንግ ይባላል። አክቲቭ ባላንሲንግን ችግሩ ምንድነው? ሃይ የሆነ ሶፊስቲኬትድ የሆነ አልጎሪዝም ይፈልጋል። ብዙ ጊዜ ምን እያደረገ ነው? አይተሬት እያደረገ ሊሰራ ነው። በኢዘስት ወይ ግን የሚጠቀሙት ምንድነው? ፓሲቭ ነው። ፓሲቭ ደግሞ ምንድነው? ሚኒመሙን ሜንቴን ያደርግና የቀሩትን በሬዚስተር 0.4ቱን እዚህ ጋር 0.2ቱን እዚህ ጋር ሄዶ ዳምፕ ካደረገ ሁሉንም ስንት ያደርገዋል? 3 ያደርግና ፓሲቭሊ ምን ያደርገዋል? ባላንስ ያደርገዋል ማለት ነው።